የሰላም ስምምነቱ የዩክሬን የኔቶ አባል ከመሆን የሚያግድ መሆን አለበት ስትል ሩሲያ መናገሯ ዓለምን አስደንግጧል። ሩሲያ በሰላም ስምምነት የዩክሬን የሰሜን አትላንቲክ እንደዚሁም የጦር ቃል ኪዳን ድርጅት ኔቶ አባል እንዳትሆን የምታገድበት ዋስትና እንደሚጠይቅ የውጭ ጉዳይ ሚኒስትሩ ተናግሯል። በተጨማሪም ከማንኛውም የሰላም ስምምነት እንድትታገድ ሩሲያ እንደምትፈልግም ተናግራለች። በተጨማሪም የደህንነት ዋስትና የዚህ ስምምነት አካል እንደሆነ እንጠይቃለን ሲሉ አሌክሳንደር ግሩሽኮም ለሩሲያ የዜና ወኪል ሲናገሩ ተደምጠዋል። የዩክሬን ገለልተኛ የምትሆን እንደዚሁም የኔቶ አባል የአባልነት ጥያቄ ውድቅ ማድረግ ይኖርባታል ለዚህ የሰላም ስምምነት ዋስትና ለመስጠት ስትልም ተናግራለች። ለ3 ዓመታት የዘለቀው የዩክሬን ሩሲያ ጦርነት ሰላማዊ እልባት ለመስጠት ውይይት የቀጠለ ሲሆን የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንደዚሁም የሩሲያ አቻቸው ቭላዲሚር ፑቲን በመጪው ቀናት ይነጋገራሉ ተብሎ ይጠበቃል። አሜሪካና ዩክሬን ለሩሲያ የ30 ቀናት የተኩስ አቁም ሀሳብ ለማቅረብ ስምምነት ላይ እንደደረሱ ተሰምቷል። ፕሬዝዳንት ፑቲን የተኩስ አቁም ቢደግፉም ሰላም በዘላቂነት ለማስፈን ከበድ ያሉ ቅድመ ሁኔታዎችን ሲያስቀምጡ ለማስተዋል ተችሏል። ከመወዛገቢያዎቹ መካከል የሩሲያ ምዕራባዊት ኩርስክ ግዛት እንደሆነች ይታወቃል። የዩክሬን ጦር ባለፈው ነሐሴ ወር ፈጽሞታል በተባለው የተወሰኑ ስፍራዎችን የመቆጣጠር ዘመቻ በከፍተኛ ሁኔታ አካባቢዎችን መቆጣጠር ችሎ ነበር። ፑቲን የኩርስክ ግዛትን ሀገራቸው ሙሉ በሙሉ ተቆጣጥራለች ያሉ ሲሆን በስፍራው ያሉ የዩክሬን ወታደሮችን ተቆጣጥረዋል ብለዋል። በተጨማሪም የተኩስ አቁም ስምምነቱን በምስራቅ የጦር ግንባር ሊኖራቸው የሚችሉ ቁጥሮች እንደዚሁም ክትትሎች ላይ በርካታ ጥያቄዎች እየተነሱ ይገኛሉ። ይህም በእንዲህ እንዳለ የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ፑቲን አፋጣኝ የተኩስ ስምምነት ላይ ለመድረስ ያለውን ዲፕሎማሲያዊ ጥረቶች ለማበላሸት እየጣሩ ይገኛሉ ሲሉም ተደምጠዋል። ሞስኮ ውስጥ ከፑቲን ጋር የተገናኙት የአሜሪካው ልዩ መልእክተኛ ስቲቭ ትራምፕ እና ፑቲን በዚህ ሳምንት በስልክ እንደሚያወሩ ይጠበቃል ሲሉም ለሲኤንኤን በዘገባቸው አሳውቀዋል። ትራምፕ በምርጫ ዘመቻቸው ወቅት ስልጣን በተረከቡበት ዕለት ጦርነቱን አቆመዋለሁ ሲሉ በተደጋጋሚ ሲናገሩም ተደምጠው ነበር። ትራምፕ ጦርነቱን ለማስቆም ድርድር ለመጀመር ከፑቲን ጋር 90 ደቂቃዎች የፈጀ የስልክ ውይይት አድርገዋል። ልዩ መልእክተኛው ሩሲያ በኃይል ይዘቻቸውን እንደዚሁም የዩክሬን ግዛቶች በስምምነት እልባት ሊሰጣቸው እንደሚችል የቀረበላትን ጥያቄ ከመመለስ ተቆጥባለች። ሩሲያ በአሁኑ ወቅት ከ1/5 በላይ የሚሆኑትን የዩክሬን ግዛቶች ሙሉ በሙሉ ተቆጣጥራ ትገኛለች።